ዙፋኔ ላይ ቁጭ ብሎ እኔ ትምህርቴን እየተውኩ መጣሁ። ለዚያውም በፈተና ሰዓት አንቺ እየናፈቅሽኝ አይደል? አለ ቁጭ ብለሽ አይነንሽም ባይ እኔ ነገር አላማረኝም። ሚኪያስ ለምንድነው ትምህርትን ቻል የምትለው? ችላ አላልኩት። አንዱን ሳልጨርስ አንዱን ደርቤ ነው የተቸገርኩት። አንዱን ሳልጨርስ አንዱን ደርቤ? አዎ አንቺ እኮ ራሱ ሌላ ዩኒቨርሲቲ እኮ ነው የሆንሽብኝ። ቀልድ ሚኪያስ። የእውነት በእኔ ምክንያት ትምህርት እንዲበላሽ ባልፈልግም። አይበላሽም የኔ ቆንጆ። ጭራሽ እንደዚህ አይነት ሀሳብ ደግሞ አይግባሽ። ሞት ከምሬ ነው። አሁንማ ስትመጣ ራሱ መሳቀቅ ጀምሬያለሁ። ደግሞ ሴትም ለማይደርስ ነገር ለምንድን ነው ሁለታችንን በሰቀቀን የምናልቀው? የትም ለማይደርስ ነገር አሁና የኔና ያንተ ነገር ሊደርስ ይችላል ሚኪያስ። እኔ እናንተ አንድ አይደለንም አልኩህ እኮ። ለምንድን ነው የማትሰማኝ? አልሰማሽም። ጥሩ የኔና አንቺ በጣም አንድ ነን። እውነቱን ንገረኝ ካልሽኝ አሁንማ ጭራሽ እየበዛሽብኝ ነው። ጽላታል እየከበርሽብኝ ነው ያለሽው። ቆይ እኔ እና ከፈቀድኩሽ አንቺ ለምንድን ነው ስለሌላው የምትጨናነቂ? የእውነት ከልቤ የማፈቅርሽ ፍቅር የሚባለው ነገር የኔን ያህል የገባው ፍቅር ያለ እስከማይመስለኝ ድረስ በሁሉም የተዘዋወርሻለሽ አንቺ ብቻ ነሽ። በአንድ ነፍሴ እምልልሻለሁ ምድርና ሰማይ ቢገለባበጥ እንኳን እኔ አንቺን ከማግባት የሚያግደኝ ምንም ነገር የለም። እመኚኝ ቆንጆ። የኤመርጀንሲ ትሪትመንት እየወሰዱ ስለሆነ ማንም ሰው ሊያያቸው አይችልም። እባክዎት ይቀመጡ። የት ነው ትሪትመንት እየወሰደ ያለ? አይሲ ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቤት አዲስ የሆናችሁ ደግሞ ፎሎ በማድረግ ቤተሰብ ሁኑ። አመሰግናለሁ።